በጌታ በኢየሱስ ስም ዛሬ ታምራት በቤታችሁ እንደሚሆን አምኜ መጥቻለሁ። እግዚአብሔር ምስክሬ ነው። ይኸውላችሁ ጌታ ምስክሬ ነው። ከዚህ ደቂቃ ጀምሮ በቤት ታምር ይሆናል። በቤትሽ ታምር ይሆናል። እግዚአብሔር ምስክሬ ነው። ይኸውላችሁ ትላንትና ቅዳሜ ነው። ሞተር አጋጣሚ ሰንሰለቷ ረገፈና ለማሰራት ጋራጅ ገባሁት። በዛ ውስጥ አንድ ድምፅ ወደኔ መጣ። በዛ ህዝብ መካከል ላይ በጋራጅ መካከል ላይ ትልቅ ድምፅ መጣ። ፊቴ ላይ ቦግ አለ። ከዛ ከህዝብ መካከል ወጣቱ ለብቻ ሆንኩት። አንድ መልአክ ያስተምረኝ ነበር። አንድ መልአክ አስተማረኝ። በሆነች ቦታ ላይ በሚያቅ ቦታ ነው። ያችን ቦታ አውጣ አለኝ። እዛ የሆነ መንፈስ የሆነ ኃይል በነውስ ገብቷል። ይህን ኃይል ዛሬው ለእናንተ ሰጣለሁ። መጽሐፉ የሚገኘው ያዕቆብ ምዕራፍ 5 ከቁጥር 15 ላይ ያለው ነው። የሚገርም ሁኔታ ነው። እንደዚህ አለ፣ የእምነት ሰው አለ የእምነት ጸሎት ደዌን ይፈውሳል አለ። የእምነት ጸሎት ይውላችሁ እኛ ከመጸለያችን በፊት ከመስበካችን በፊት ከመተንበያችን በፊት መጀመሪያ እምነት አገልጋዩ ሊሞላ ይገባል። የቆመበትን ቦታ የምሰማውን ድምፅ ሳያምን የምናገር ከሆነ አይሆንላችሁም። መልአኩ ያስተማረኝን የምናገራችሁ አንድ አገልጋይ ከመናገሩ ከመተንበዩ ከመጸለዩ በፊት ሊያምን ይገባል አለኝ። ቀጥሎስ ጌታም ያስነሳዋል አለ። የሞትሽ ነገር አለ ይነሳል። የታመመ አካል አለ ይፈወሳል። HIV፣ ካንሰር፣ ስኳር በዚህ በሁለት ቀን ውስጥ በኢየሱስም ከናንተ ላይ ተነሳ። የሞተ ፋይናንስ ሞታል ያላችሁ ነገር የሞተ አካል የሳራ ይሙት የሆነውን ማህፀን ይላል። በእምነት አብርሃም አላየም ይላል። ሙት የሆነውን ሰውነቱን ያዕቆብ ምዕራፍ 4 ሮሜ ምዕራፍ 4:19 ላይ ሙት የሆነውን ሰውነቱን አላየም። እምነት ኃይል አለው። ዛሬ አመንኩልህ፣ አምነሽ ተቀበይ። እንደገና የሳራ ማህፀን አቅፋ እንድትወልድ የሆነው አሁን እንደገና ነገራችሁ እንዳቆጠቁት ጸልያለሁ። ሶስተኛ ኃጢአት ሰርቶ እንደሆነ ይፈወሳል አለኝ። ኃጢአት ሰርቶ እንደሆነ ይቅር ይባላል አለ። በእምነት እኔ ሲጸልይ ኃጢአታችሁ ይቅር ይባላል። በእምነት ተቀበይ። አሁን ይኸውላ ለ10 ዓመት ለ20 ዓመት የቆየ ኃጢአት ውሸት ሊሆን ይችላል፣ ሌብነት ሊሆን ይችላል፣ ዝሙት ሊሆን ይችላል፣ ነፍስ መግደል ሊሆን ይችላል። እኔ ግን አምኜ ጸልያለሁ፣ ኃጢአትሽ ተሰርየዋል። ከዚህ ደቂቃ ጀምሮ ኃጢአት ተሰርየዋል። ይኸው ቃሉ አይዋሽም። ሄዳችሁ አንብቡ። ያዕቆብ ምዕራፍ 5 ላይ መጽሐፍ ቅዱሳችን ያዕቆብ ምዕራፍ 5 ከቁጥር 15 ላይ የእምነት ጸሎት ደዌን ያድናል። የእምነት ጸሎት ደዌን ያድናል። በጌታ በኢየሱስ ስም የተዘጋ በሮቻችሁ ይከፈት። የተያዘባችሁ ነገር ይለቀቅ። አምኜ ነው። የታመመ አካል እንደገና ይፈወስ። ሁለተኛ ጌታም ያስነሳዋል አለ። በእምነት ለምትጸልዩት ነገር እንደገና ትነሳለህ፣ እንደገና ትሄዳለህ። ወድቅ ያለው አልጠቅምም አልረባም ጌታም አይፈልገኝም ይፈልጋል። አሁን እንደገና ትቀባለህ። ኤልያስ እንደገና በላ ጠጣ እስከ እግዚአብሔር ተራራ እስከ ኮረብ ድረስ ሄደ ይላል። ዛሬ የሚያስነሳ የእግዚአብሔር ኃይል በአንተ ላይ እንደሚያልፍ አምኛለሁ። ሶስተኛ ኃጢአት ሰርቶ እንደሆነም ይሰረይለታል። ኃጢአት ሰርተሻል፣ ኃጢአት ሰርተሃል፣ በኢየሱስ ስም ዛሬ ተሰረየልኝ። ተነስ፣ እግዚአብሔር አምላክ ካንተ ጋር ነው። ተራመድ፣ በኢየሱስ ስም ተፈጽሟል። አሜን። ሼር አርጉ። ተባረኩ።